አስተሳሰባችሁን ታገላችሁ ማሸነፍ ከቻላችሁ ሙሉ ዓለምን የመግዛት አቅም ተላብሳችኋልና እንኳን ደስ አላችሁ። የዘመናችን ሳይንስ እንዲህ ሲል ለረጅም ጊዜ የደከመበትን ጥናት ይፋ አድርጓል። ሙሉ በሙሉ በሚባል ደረጃ ህልሞችና ውጥኖች የማይሳኩት በሐሳብ መዋዠቅና አቋም አልባነት ነው ይላሉ። እጅጉን አግራሞት የሚያጭረው ጉዳይ ግን እያንዳንዱ የሰው ፍጡር በአንድ ቀን ውስጥ 60 ሺህ ሐሳቦችን ሲያብላላ መዋሉ ነው። ቆዩ አንድ ጊዜ በዚህ ብቻ አትገረሙ። ከነዚህ 60 ሺህ ሐሳቦች መካከል 95 በመቶ የሚሆኑት የትላንትና ሐሳቦች መሆናቸው ነው። አያችሁ ምን ያህል ባለፈ ታሪካችን ሽባ ሆነን መቀመጣችንን። እዚህ ጋር አንድ አንኳር ጉዳይ ልብ እንበል። ነፍስ ማለት ሐሳብ ነው እንዴት ብላችሁ መጠየቃችሁ አይቀርም። እያንዳንዱን የዕለት ተዕለት እንቅስቃሴያችንን የምናከናውነው በማሰብና በማሰላሰል መሆኑን ልብ ልንለው የተገባ ነው። አሁን የምንጠቀምበት የእጅ ስልካችን፣ ከቦታ ቦታ የምንንቀሳቀስበት መኪና፣ እንዲሁም ከአሞራ እኩል በሰማይ ላይ ደመና እየቀዘፍን የምንበርበት አይን፣ በአይናችን የምናያቸው ነገሮች ሁሉ መጀመሪያ ሐሳብ ነበሩ። ነገር ግን በጊዜ ሂደትና ቆይታ እንደ ሰው ልጅ ሁሉ ተጸንሰው የተወለዱ ናቸው። አያችሁ፣ ጠማማ ሐሳብም የሚወለደው እንዲሁ ነው። አንድ ሰው ነጋ ጠባ በአይምሮ እየደጋገመ ጥቅም አልባ ነኝ፣ ሰዎች አይወዱኝም እያለ ለአይምሮ የሚነግረው ከሆነ ጠማማ ሐሳብን ወደ ራሱ እየጋበዘ ነውና ያንን ማንነት መላበሱ አንዳች ጥርጥር የለውም። ዘውትር ከህሊና የማይጠፋ አንድ አባባል አለ። አንተ የምታስበው ነው የሚለውን ነው። የሰው ልጅ ልክ እንደ ማግኔት ነው። በአስተሳሰቡ ልክ ማንነቱም ይቃኛል። ስለዚህ አእምሮአችንን መልካም የሐሳብ ምግቦችን መግበው በየትኛውም መልኩ ከውስጣችን የሚመነጨውን ደካማ አስተሳሰብ እንዳንቀበል እንጠንቀቅ። ለሰው ልጅ ትልቁ ጠላቱ ማን እንደሆነ ታውቃላችሁ? መልሱ ሊገርማችሁ ይችላል፣ ግን መራር ሐቅ ነው። እናም ተቀበሉት። ለሰው ቀንደኛ ጠላቱ የሰውየው የራሱ ሐሳብ ነው። አያችሁ፣ ልክ እንደ ልጅ ተቀጥቶ ያላደገ አእምሮ ምን ያህል ለሰውየው ፈተና እንደሚሆንበት ምሳሌ እንመልከት። ባለንበት በአሁኑ ጊዜ ሰዎች ከቀን ወደ ቀን ራሳቸውን እያጠፉ ይገኛሉ። ለዚህ ወንጀል ተጠያቂው ወንጀለኛ ማን እንደሆነ ታውቃላችሁ? ሐሳብ ነው። አንተ ጥቅም የለህም፣ እንደ ጓደኞች ሀብትና ንብረት የለህም፣ ራስን አጥፋ እና የመሳሰሉት እኩይ ምክሮችን እየለገሰ ሰውየው ራሱን እንዲያጠፋ ይገፋፋዋል። ስለዚህ ሐሳባችን ሳይቆጣጠረን እኛ ቀድመን እንቆጣጠረው። አንዴ በሱ ላይ በላይነትን ከተቀዳጀን በኋላ እመኑኝ የተመኛችሁትን የትኛውንም አይነት ግብና ስኬት እንደ ባሪያ ታዛዥ ሆኖ ያጎናጽፋችኋል። ከእናንተ የሚጠበቀው ግን አንድ ነገር ብቻ ነው። እሱም በየዕለቱ ህልማችሁ እውን እንደሚሆን መንገር። ያኔ ስኬት ደጃችሁን አንኳኩቶ ወደ እናንተ ይመጣል። የዛሬው ቪዲዮ ይህን ይመስል ነበር። ቁም ነገር እንደጨበጣችሁበት ተስፋ አድርጋለሁ። ወደዚህ ቻናል ዛሬ ጎራ ያላችሁ ዘውትር የምለቃቸውን መሰል አስተማሪ ቪዲዮዎች እንዲደርሷችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ሰናይ ቀን